አቡነ ጴጥሮስ በ1875 ዓ.ም በሰሜን ሸዋ ሀገረ ስብከት ሰላሌ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድመው አለቃ ተጠምቀ የተባሉ የቅኔ መምህራቸው በትንቢት ነግረዋቸው ነበር። ኃይለ ማርያም አንተ ወደፊት ጳጳስ ትሆናለህ፣ በወቅቱ አረመኔ በዚች ሀገር ይሰለጥናል፣ ያኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እለፍ፣ ሰማዕትነት ክፍልህ ነው ብሏቸው ነበር። ብፁዕ አባታችን ጵጵስናን ከማግኘታቸው በፊት ኃይለ ማርያም ይባሉ ነበር። ወላጆቻቸውም ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አድርገዋቸዋል። በ1910 ዓ.ም እዛው ደብረ ሊባኖስ ላይ ምንኩስናን ፈጸሙ። በ1919 ዓ.ም ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና በቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ግንቦት 18 1921 ዓ.ም ጵጵስና ተሾሙ። ብፁዕ አባታችን ቤተክርስቲያንና ሀገራችንን በጸሎት በተጋድሎ እየጠበቁ ሳለ አረመኔው የኢጣሊያ ፋሽስት 1928 ዓ.ም በኢትዮጵያ ላይ ግፍ ጦርነት አወጀ። ቤተክርስቲያን ተቃጠለ። በርካታ ካህናትና መነኩሳት ተገደሉ። ቅርሶችም ተዘረፉ። ሐምሌ 22 1928 ዓመተ ምህረት አቡነ ጴጥሮስ ተይዘው ወደ ግራዚያኒ ቀረቡ። የቀረበባቸው ወንጀልም ህዝብ ቀስቅሷል፣ ራሱም አምጿል፣ ሌሎችም እንዲያምጹ አድርጓል የሚል ነበር። ዳኛውም ካህናቱም ሊቀ ጳጳሱ አቡነ ቄርሎስም የኢጣሊያ ገዢነትን አሜን ብለው ተቀብለዋል፣ እርስዎ ብቻዎትን ለምን አፈንጋጭ ሆኑ ብሎ ጠየቃቸው። አቡነ ጴጥሮስም በቆራጥነት ሆነው አቡነ ቄርሎስ ግብፃዊ ናቸው፣ እኔ ደግሞ ኢትዮጵያዊ ነኝ፣ የቤተ ክርስቲያን ኃላፊነትም አለብኝ አሉ። በጥይትም ተደብድበው ሲገደሉ እንዲመለከት ተጋብዞ ለነበረው ህዝብ መልእክት አስተላለፉ። ስለ ውድ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነጻነታችሁ ከሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለውን ክብር ታገኛላችሁ። የኢትዮጵያ መሬት ለዚህ ጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስ ስም የተገዘተች ትሁን ብለው አወገዙ። ከገዳዮቹም አንዱ ፊቶን ለመሸፈን ይፈልጋሉ